እንኳን ወደ ስለ ትውልድ ነፃ የማህበረሰብ አገልግሎት በደህና መጡ። የኔክስት ጄኔሬሽን የቫይበር ግሩፕ አባል ካልሆኑ ይህንን ቪዲዮ ለአፍታ ቆም ያደርጉና በምስሉ ላይ የሚመለከቱትን የኪውአር ኮድ በስልኮ ካሜራ ስካን ያደርጉና ግሩፓችንን ይቀላቀሉ። የኔክስት ጄኔሬሽን የቫይበር ግሩፕ አባል ሲሆኑ የምንሰጣቸውን ነፃ አገልግሎቶች የተመለከቱ መረጃዎች ይደርሶታል። በምስሉ ላይ እንደሚመለከቱት ከላይ ፒን በተደረገው ሊንክ ልጆቹ እንዲማሩ የሚፈልጉትን ትምህርቶች በመምረጥ በነፃ መመዝገብ የሚችሉ ሲሆን ፎርሙ የሚጠይቀውን እያንዳንዱን መረጃ በትክክል መሙላትዎን ያረጋግጡ። ይህንን ፎርም በእጅ ስልኮም ሆነ በኮምፒውተሩ መሙላት የሚችሉ ሲሆን ለምዝገባ የሚጠቀሙበት የኢሜል አድራሻ በሁለቱም የኢሜል መጻፊያ ቦታዎች ላይ በትክክል መጻፉን ያረጋግጡ። ሁሉም አይነት ትምህርቶች ሆነ ስልጠናዎች የሚሰጡት ለጊዜው ቨርቹዋሊ ከርቀት ስለሆነ ይህንን አገልግሎት ለማግኘት እንዲረዳው የዙም አካውንት እንዲኖረው ይጠበቅብዎታል። የዙም አካውንት እስካሁን ድረስ ከሌለው በሚከተለው መንገድ ሳይን አፕ ማድረግ ይችላሉ። ኢሜይሉን እና ፓስወርዱን ተጠቅመው ወደ አዲሱ የዙም አካውንቱ ሳይን ኢን ያድርጉ። ልብ ይበሉ፣ ይህንን ወደ ዙም አካውንቱ የገቡበትን የኢሜይል አድራሻው ተጠቅመው ለኔክስት ጄኔሬሽን የትምህርት ክፍሎች መግቢያ መጠቀሙን እርግጠኛ ይሁኑ። ትምህርቱን ለመከታተል ይህንን ፎርም በትክክል ከሞሉ በኋላ ከኔክስት ጄኔሬሽን የልጆን ስምና የመለያ ቁጥር የያዘ ኢሜይል ይደርሶታል። በዚያው ኢሜይል የትምህርት ዝርዝር መርሃ ግብር፣ ቀን፣ ሰዓት፣ ለእያንዳንዱ ክፍል መግቢያ የዙም ሊንክ የያዘ ፒዲኤፍ ፋይል አባሪ ተደርጎ ይላክልዎታል። ፒዲኤፉን ከፍተው በቀኝ በኩል ካሉት የዙም ሊንኮች በመነሳት ለእያንዳንዱ ክፍሎች ምዝገባ ማካሄድ ይችላሉ። ለምሳሌ አምሃሪክ 115ን ለመመዝገብ ከፈለጉ ይህንን ሊንክ ይጫኑ። ሊንኩን ተከትለው በሚከፈተው ገጽ የልጆን ሙሉ ስምና የዙም አካውንት የከፈቱበትን የኢሜል አድራሻ ይጻፉ። ይህን የትምህርት ክፍል ለመመዝገብ የሚጠቀሙበት የኢሜል አድራሻ የዙም አካውንት ለመክፈት ከተጠቀሙበት ኢሜል የተለየ ከሆነ የትምህርት ክፍሉን ለመከታተል አያስችሎትም። ይህም ማለት እነዚህ ሁለቱም ቦታ የሚያስገቧቸው የኢሜል አድራሻዎች ተመሳሳይ መሆን አለባቸው ማለት ነው። ምዝገባውን በትክክል ካጠናቀቁ በኋላ ወደ ኢሜይሎ ተመልሰው ከዙም የተላከ የማረጋገጫ ኢሜይል ይፈልጉ። ብዙውን ጊዜ ከዙም የሚላከው ይህ የማረጋገጫ ኢሜይል በቀጥታ ኢንቦክሳችን ውስጥ አይገባም። ስለዚህ የስፓም ፎልደራችንን ወይም ደግሞ ፕራይመሪ፣ ፕሮሞሽን፣ ሶሻል ወይም አፕዴት የሚለውን ፎልደር እየከፈትን መፈለግ ይኖርብናል። ወይም ደግሞ እንደ አማራጭ ሰርች ሜል በሚለው ቦታ ዙም የሚለውን ቃል በማስገባት ፈልገን ልናገኘው እንችላለን። በአጋጣሚ እኛ የምንፈልገው ኢሜይል ፕሮሞሽን የሚለው ፎልደር ውስጥ ተገኝቷል። ይህ ኢሜይል የተማሪውን ስምና የተመዘገበበትን የትምህርት ክፍል የሚያሳይ ሲሆን የትምህርት ክፍሉ የሚሰጥባቸውን ቀናትና ሰዓታት እንዲሁም የሚቲንግ አይዲ እና ፓስኮድን አካቶ ይዟል። ለትምህርት ክፍሉ ለመግባት ቀላሉ መንገድ በተጠቀሱት ቀንና ሰዓታት በቀጥታ ይህንን ሊንክ በመጫን መግባት ይቻላል። ወደ ትምህርት ክፍሉ ለመግባት መምህሩ እስኪፈቅድልን እየጠበቅን ያለነው ትክክለኛውን የትምህርት ክፍል መሆኑን ማረጋገጥ ይኖርብናል። በተጨማሪም ቀደም ሲል እንደገለጽነው የዙም አካውንታችን የትምህርት ክፍሉን ለመከታተል ከሰጠነው ኢሜይል ጋር አንድ አይነት መሆኑን ማረጋገጥ ጠቃሚ ነው። ወደ ትምህርት ክፍሉ ለመግባት ሌላኛው አማራጭ ጆይን የሚለውን ቁልፍ በመጫን ከዙም ከተላከሎት የማረጋገጫ ኢሜይል ሚቲንግ አይዲ፣ ከኔክስት ጄኔሬሽን ከተላከሎት ኢሜይል የተማሪው መለያ ቁጥርና ስም እንዲሁም ከዙም ከተላከሎት የማረጋገጫ ኢሜይል ፓስኮድ ወስደው በተገቢው ስፍራ በማስገባት ትምህርቱን መከታተል ይቻላል።
የትምህርት ክፍሉ ከተጀመረ በኋላ መምህራኑ ትኩረታቸው ትምህርት በመስጠት ላይ ስለሚሆን ዘግይተው ለሚመጡ ተማሪዎች ምላሽ ለመስጠት ጊዜ ይወስድባቸዋል። ስለዚህ ወላጆች ልጆቻችሁ በጊዜ መግባት እንዲችሉ እንድትረዷቸው እናበረታታለን። ስለ ትውልድ የማህበረሰብ አገልግሎት በስነ ምግባር የታነጸ ፈሪሃ እግዚአብሔር ያለው በራሱ የሚተማመን ሀገርና ሕዝቡን የሚወድ ትውልድ ለማፍራት የሚተጋ ነፃ አገልግሎትም ለመስጠት የሚጥር ተቋም ነው። ከስለ ትውልድ ጋር ይስሩ፣ ስለ ትውልድን ይደግፉ።